ማን ያውቃል? ነገሩ እንደታሰበ ሳይሆን ቀርቶ እኮ ከሮማን ሞት ጀርባ ሌላ ሰው ሊኖር ይችላል። ብቻ ከሁሉም ነገር በፊት እውነቱ ይቀድማል። ከዛ በኋላ እኔ መወሰን ያለብኝን እወስናለሁ። ግን ቃል ልገባልሽ የምፈልገው ነገር እኔ ወንጀሉን አለመፈጸሙን እርግጠኛ እስከሆን ድረስ ፍርድ ቤት ቆሜ ለሱ እንደማልከራከር ነው። እስኪ የምታውቂውን ነገር ንገሪኝ። ቅርርባችሁ እንዴት ነበር? ሮሚ ጓደኛዬ ብቻ ነበረች። ከህፃናት ማሳደጊያው ጀምሮ አብረን ስላደግን እንደ ታላቅ እህቴ ነበር ማያት። ከሷ ውጭ የኔ የምለው ቤተሰብ እንኳን የለኝ። በትዳሯ ምን ያህል ደስተኛ ነበረች? አላውቅም። ከኛ ፊት ደስተኛ መስላ ለመታየት ትሞክራለች እንጂ እውነታው ግን እንደዛ አይመስለኝም። እንዴት? የምታውቂ ነገር አለ? ስለምትወደው ነገሮችን ሸፋፍና ለማለፍ ትሞክራለች እንጂ በጣም እየተጎዳች ነበር። በተደጋጋሚ እንድታስብበት ነግሬያት ነበር። እሷ ግን ራሷ ከምትለው ነገሮች ሰው የሚላትን ነገር በጭራሽ አትሰማም። እሱ ቢሆን ለገንዘቧ ብሎ እንደቀረባት ግልጽ ነው። ለገንዘቧ ብሎ ሊቀርባት እንደቻለ አንቺ እንዴት እርግጠኛ ሆንሽ? እንደዛ ባይሆን ኖሮማ ሁሉ ነገር ሲደላደልለት ልቡ ሌላ ሴት ጋር አይሮጥም ነበር። ወይኔ ሮሚ። ሰው ስለሷም ነግራሽ ነበር ማለት ነው? አዎ፣ በየቀኑ ነበር የምታወራኝ። ይካዲ የትም ላገኛት ሴት ብሎ ስንት ዋጋ የከፈለችለትን ሮሚ ለሞት አበቃት። እሱ ነበር ሞት የሚገባው።